አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ የተከበራችሁ የቤስቡክ ጓደኞቼ እንዴት ናችሁልኝ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ለማታውቁ ታዲያ መጅናል ይባላለሁ ማለት ነው። ሁሉ ጊዜ ወደ እናንተ አጫጭር ቪዲዮዎችን ሼር እያደረኳችሁ እገኛለሁኝ። ታዲያ ቪዲዮውን አይታችሁ መታችሁ አብራችሁን እየሰራችሁ ያላችሁ እንኳን ደስ አላችሁ። ፕሮዳክቶቹንም ገዝታችሁ ለተጠቀማችሁ ማለት ነው። ዛሬ ማስተዋወቃችሁ እንግዲህ ካምፓኒያችን እንግዲህ በ224 ሀገር ላይ ይሰራል እያልኳችሁ ነው አይደል? ሁሉ ጊዜ እንግዲህ ካምፓኒው የ33 አመት ልምድና ቆይታ ያለው ካምፓኒ 50 ሚሊዮን አከፋፋይ አብረነው እየሰራን ያለ ካምፓኒው ታዲያ ከ10,000 በላይ ምርቶችን ሲያመርት ከ2,000 በላይ ደግሞ ፉድ ሰፕሊመንቶችን ለጤና አጋዥ ምግቦችን ያመርትልናል። ታዲያ ዛሬ ደግሞ የማስተዋወቃችሁ በድጋሚ ሁሉ ጊዜ ሼር እያደረኳችሁ ያለ ማለት ነው በጨንጓራ ኢንፌክሽን እና በጨንጓራ ህመም እየተሰቃያችሁ ላላችሁት ወንድሞቼ ለእናንተ አሪፍ የሚሆኑ ፕሮዳክቶች አሉ። ለዛ ብቻ አይደለም ለብዙ ለክንታሮት፣ ለደም ግፊት፣ ለሁሉም አሉ። ስለዚህ ላይ ባለው ወሰብ ቁጥር አናግሩ። ለጨንጓራ ብቻ አይደለም ለሁሉም በሽታዎች የሚሆኑ ፕሮዳክቶች አሉን። ካምፓኒያችን ያመረተልን ያቀረበልን ጥራታቸውን የጠበቁ ማለት ነው። ለዚህ ለምትፈልጉ ላይ ባለው ወሰብ ቁጥር አናግሩኝ። ቪዲዮውን አይታችሁ መታችሁ ገዝታችሁ ለተጠቀማችሁ እንኳን ደስ አላችሁ። እናንተም ተራሳችሁ አልፋችሁ ለብዙሃን ሰዎች እየተረፋችሁ ላላችሁ ማለት ነው። ሌሎቻችሁም ገዝታችሁ ተጠቀሙላለሁ። እንግዲህ ብዙሃን ሰዎች ፕሮዳክቱን ገዝተው በመጠቀም ጤናቸውን በማግኘት እያመሰገኑ ይገኛሉ ማለት ነው። ካምፓኒያችን ጋር ታዲያ በሁለት አይነት መንገድ ነው የሚሰራው። ካምፓኒው ሪቴል ሴልስ እና ዴቨሎፕመንት ሴልስ ነው የሚለን። ሰዎች ለጤናቸው ብቻ ብለው መተው ፕሮዳክቶችን ገዝተው መውጣት ይችላሉ። እንዲሁም ደግሞ ጤናና ሀብትን በቀጣይነት መስራት ይቻላል ማለት ነው። ታዲያ ካምፓኒው ጋር ስንሰራ ሁለት ጥቅሞችን ነው የምናገኘው። ጤናና ሀብትን ብለን ስንመጣ እንዴት ነው ፕሮዳክቶችን እናገኛለን፣ ጤናችንን እየጠበቅን ሀብታችንን እንገነባለን ማለት ነው። ስንሰራ ይከፈለናል። ካምፓኒው ስንሰራ ተቀጥረን ወይ ቀጥረን ሳይሆን ቢዝነስ ኦነር ሆነን ነው የምንሰራው ማለት ነው። ላይ ባለው ወሰብ ቁጥር አናግሩኝ። ፕሮዳክቱንም ለምትፈልጉ ቢዝነሱንም በቀጣይነት ለመስራት ዝግጁ ለሆናችሁ ማለት ነው። እንግዲህ እስከ መቼ ስደት እስከ መቼ ቅጥር ስራ ማለት ነው። ምንድነው ሽያጩ ለምትሉኝ እህት ወንድሞቼ አብዛኛ ጥያቄ የሚበዛው ምንድነው ሽያጩ ነው። ሽያጩ ቀጥተኛ ሽያጭ ግብይት ካምፓኒው ያመረታቸው ምርቶች ቀጥታ ተጠቃሚ ጋር የሚደርስበት መንገድ አለምንም ጣልቃ ገብነት ማለት ነው። ስለዚህ ወሰብ ላይ ያናግሩኝ። ካምፓኒው የቴሌቪዥን፣ የሬዲዮ፣ የጋዜጣ ማስታወቂያ አይጠቀምም። ሰው ለሰው ማስታወቂያ ነው የሚጠቀመው፣ የቃል ማስታወቂያ ማለት ነው። ስለዚህ ላይ ባለው ወሰብ ቁጥር አናግሩኝ። ካምፓኒውን ፕሮዳክቶች ባላችሁበት ቦታ ሆናችሁ ይደርሷችኋል። የካምፓኒው ቢሮም ባላችሁበት ቦታ ካለ ከቢሮው ማዘዝ ትችላላችሁ ማለት ነው። ኮንታክት ሰተናችሁ ቪዲዮውን ደግሞ ለብዙሃን እህት ወንድሞቼ ሼር ያደረጋችሁ አድርሱልኝ። ስለምታደርሱልኝም ከልብ አመሰግናለሁ። በርቺ ጠንክሪ ለምትሉኝም እህት ወንድሞቼ ከልብ ነው ማመሰግነው። ስለዚህ ስኬት ላይ እንገናኝ። ስራውንም በቀጣይነት መስራት ለምትፈልጉ ላይ ባለው ወሰብ ቁጥር አናግሩኝ ማለት ነው። እስከ መቼ ስደት እስከ መቼ ቅጥር ስራ። ስለዚህ ነው አብረን ስራ ነው አብረን እንለወጥላለሁ። እኔ እችላለሁ እናንተም ትችላላችሁ። እዚህ ላይ ምንም አይነት ልምድን አይጠይቅም ማለት ነው። ቦታም አይገድብም። የያዝነውን ስማርት ስልክ በመጠቀም መስራት እንችላለን ማለት ነው። ስኬት ላይ እንገናኝ። የሚገራርሙ አዳዲስ ነገሮች ነው ያሉን ካምፓኒያችን ጋር። የመጀመሪያ ጉዞ እንግዲህ ኡምራና ኢንዶኔዥያ ያለ ማለት ነው። ያ ብቻ አይደለም፣ መኪና ሽልማቶች አሉ፣ የቤት ሽልማቶችም የካሽ ሽልማቶችም አሉን ማለት ነው። ካምፓኒያችን እኛን የሚያበረታታበት በጣም ብዙ ነገሮች አሉ። ስለዚህ ካምፓኒው ጋር ስንሰራ ብዙ ጥቅሞችን ማግኘት እንችላለን። ስለዚህ ላይ ባለው ወሰብ ቁጥር አናግሩኝ። መልካም የስኬት ዘመን